በዛሬው የዲጂታል ዘመን ጠዋት ከምንነቃበት ሰዓት ጀምሮ ማታ እስክንተኛ ድረስ አይኖቻችን ከስልክ፣ ከኮምፒውተር፣ ከቲቪ ወይንም ከታብሌት ስክሪን አይለዩም። በዚህም ምክንያት ብዙዎቻችን የአይን ማቃጠል፣ ድርቀት፣ የአይን ብዥታና የራስ ምታት የዘወትር ህመማችን ሆኗል። ነገር ግን ብዙ ሰው የማያውቀው እውነታ አለ። አይናችንን ከዚህ ሁሉ ጉዳት ለመጠበቅና እይታችንን ለማጠናከር ውድ የሆኑ መድኃኒቶችን መግዛት አይጠበቅብንም። በምንመገባቸው ተፈጥሯዊ ምግቦች በተለይም ደግሞ በትንንሽ ነገር ግን ደግሞ እጅግ ኃያል በሆኑ 7 ተፈጥሯዊ ዘሮች አማካኝነት የአይናችንን ብርሃን መጠበቅ እንችላለን። እነዚህ ዘሮች በውስጣቸው የያዟቸው ቫይታሚኖችና ጠቃሚ ንጥረ ነገሮች የአይናችንን ከስክሪን ብርሃን ከመጠበቅ ባለፈ እይታችንን እንዳይደበዝዝም ያደርጋሉ። በዛሬው ቪዲዮአችን እነዚህ 7 አስደናቂ ዘሮች ምን እንደሆኑ፣ ለአይናችን ያላቸውን ጥቅምና እንዴት አድርገን በቀላሉ በአመጋገባችን ውስጥ ማካተት እንደምንችል በዝርዝር መረጃ እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ሳታደርጉ እንዳትጀምሩ። አንደኛ፣ የሱፍ ዘር። የመጀመሪያውና ለአይናችን እይታ እጅግ ወሳኝ የሆነው የሱፍ ዘር ነው። የሱፍ ዘር በውስጡ ከፍተኛ መጠን ያለው ቫይታሚን ኢ እና ዚንክ ይዟል። ቫይታሚን ኢ በአይናችን ውስጥ ያሉ ህዋሳት ከጉዳት የሚጠብቅ ኃይለኛ አንቲኦክሲደንት ሲሆን በዋነኛነት ደግሞ እድሜ እየጨመረ ሲሄድ የሚመጣውን የአይን ብዥታና የእይታ መቀነስን በከፍተኛ ሁኔታ ይከላከላል። ከዚህ በተጨማሪ በውስጡ ያለው ዚንክ የአይናችን የጀርባ ክፍል ወይንም ሌንሱ ጥራት ያለው ብርሃን ተቀብሎ ወደ አእምሯችን እንዲያስተላልፍ ያደርጋል። የሱፍ ዘርን በጥሬው ወይንም በትንሹ በመቁላት እንደ መክሰስ መመገብ እንችላለን። በተጨማሪም በጠዋት ቁርስ ላይ በሰላጣ ላይ አትክልት ወይንም አጃ ላይ ነስንሶ በመመገብ በቀላሉ የአይን ጤንነታችንን መጠበቅ እንችላለን። በቀን አንድ የሾርባ ማንኪያ የሱፍ ዘይት መመገብ በቂ ነው። ሁለተኛ፣ የተልባ ዘር። ሁለተኛውና ለአይናችን እርጥበት እጅግ አስፈላጊ የሆነው ተፈጥሯዊው ዘር የተልባ ፍሬ ነው። በዲጂታል ዘመን ስልክና ኮምፒውተር በብዛት በምናይበት ጊዜ አይናችንን በበቂ ሁኔታ ማርገብገብ ስለሚረሳን የአይን ድርቀት ይከሰታል። የተልባ ዘር ደግሞ ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድ በውስጡ የያዘ በመሆኑ የአይናችን የእንባ እጢዎች በቂ ፈሳሽና እርጥበት እንዲያመነጩ ያደርጋል። ይህም የአይናችን መድረቅ፣ ማቃጠልና መለብለብን በከፍተኛ ሁኔታ ይከላከላል። እይታችንንም ሁልጊዜ ጥራት ያለውና ሳቢ እንዲሆን ያደርጋል። የተልባ ዘር ሙሉን ከተዋጠ በሰውነታችን በቀላሉ ሊፈጭ ስለማይችል በትንሹ ቆልተን ፈጭተነው ብንጠቀመው የተሻለ ጥቅም እናገኛለን። የተፈጨውን ተልባ በሞቀ ውሃ አድርገን በመጠጣት በስሙዚ ውስጥ ጨምሮ መጠጣት ወይም ደግሞ በምግብ በሰላጣ ላይ ነስንሶ መመገብ ይቻላል። በቀን አንድ የሾርባ ማንኪያ የተፈጨ ተልባ መውሰድ ለአይናችን እርጥበት እጅግ ጠቃሚ ነው። ሶስተኛ፣ የዱባ ዘር። ሶስተኛውና ማታ ማታ የመመልከት አቅማችንን የሚጨምረው አስደናቂ ዘር የዱባ ዘር ነው። የዱባ ዘር በውስጡ ከፍተኛ መጠን ያለው ዚንክና ቫይታሚን ኤ ይዟል። ዚንክ በአይናችን ጤንነት ውስጥ በጣም ትልቅ ሚና አለው። ምክንያቱም ቫይታሚን ኤ ከጉበት ተነስቶ ወደ አይናችን የጀርባ ክፍል እንዲጓጓዝና ሜላኒን የተባለውን የአይን መከላከያ ቀለም እንዲያመነጭ ያደርጋል። ይህም ደግሞ ማታ ማታ ወይንም በደበዘዘ ብርሃን ውስጥ አይናችን በግልጽ እንደሚያስችለውን አቅሙን ይጨምራል። በተጨማሪም ደግሞ ከፀሐይ ጨረር የሚመጣውንም የእይታ ጉዳትን ይከላከላል። የዱባ ዘርን ከቅርፊቱ አውጥተን በትንሹ በመቁላት እንደ መክሰስ መመገብ እንችላለን። በተጨማሪም በሾርባ በሰላጣ ወይንም በተለያዩ ምግቦች ላይ ዱቄቱን ጨምሮ መጠቀም ይቻላል። በቀን አንድ እጅ ከ1 እስከ 2 ሾርባ ማንኪያ የዱባ ዘር መመገብ ለአይናችን እይታ ጥራቱ እጅግ መልካም ነው። አራተኛ፣ የቺያ ዘር። አራተኛውና በአነስተኛ መጠን ውስጥ እጅግ በርካታ ጥቅም የያዘው የቺያ ዘር ነው። የቺያ ዘር በውስጡ ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድ፣ አንቲኦክሲደንቶችና ዚንክ ይዟል። በአይናችን ውስጥ በጣም ውፍረት የሌላቸውና ስስ የሆኑ የደም ስሮች ይገኛሉ። እነዚህ የደም ስሮች በደም ግፊት፣ በስኳር ወይንም በጨረር ምክንያት እንዳያብጡና እንዳይጎዱ በመከላከል በኩል የቺያ ዘር ትልቅ አስተዋጽኦ ያደርጋል። በተጨማሪም ለአይናችን ዋሳት አስፈላጊው የደምና የኦክሲጅን ዝውውር በጥሩ ሁኔታ እንዲካሄድ ስለሚያደርግ እይታችን ጥራት ያለው እንዲሆን ይረዳል። የቺያ ዘር ፈሳሽ ሲያገኝ የመወፈር ባህሪ ስላለው ከመመገባችን በፊት በውሃ በወተት ወይንም በጭማቂ ውስጥ ለ15 እና 20 ደቂቃ ያክል ዘፍዝፎ ማቆየት ይመከራል። ዘፍዝፈን ያዘጋጀነውን የቺያ ዘር በስሙዚ በእርጎ ወይንም በቀጥታ ውሃ ውስጥ ጨምሮ መጠጣት ይቻላል። በቀን አንድ የሾርባ ማንኪያ የቺያ ዘር መጠቀም በቂ ነው። አምስተኛ፣ የሰሊጥ ዘር። አምስተኛውና በሀገራችን በጥቅሙ ልክ በበቂ ሁኔታ ያልተወራለት አስደናቂ የሆነ ዘር የሰሊጥ ዘር ነው። በዲጂታል ዘመን ረጅም ሰዓት ስክሪን ስናይ ወይንም
ለፀሐይ ብርሃን ስንጋለጥ በአይናችን ውስጥ የሚገኘው ሌንስ እናም ደግሞ ሞለኪውሎች በከፍተኛ ሁኔታ ጫና ይደርስባቸዋል። ሰሊጥ በውስጡ ከፍተኛ መጠን ያለው ካልሽየም፣ ዚንክ፣ ቫይታሚን ኢ እና ሴሳሚን የተባለ ኃይለኛ አንቲኦክሲደንት ይዟል። እነዚህ ንጥረ ነገሮች በአንድነት በመሆን በአይን ውስጥ ያሉትን ስስ ሕዋሳትና ሌንስ ከፍሪ ራዲካልሶች ውድመት ይጠብቃሉ። በዋነኛነት ደግሞ እድሜ እየገፋ ሲሄድ ወይንም በአይን ድካም ምክንያት የሚመጣን የሞራ ችግርን ለመከላከልና የአይን ሌንስን ሁልጊዜ ጥራት ያለው ብርሃን ማሳለፍ እንዲችል የማድረግ አስደናቂ አቅም አለው። በተጨማሪም በአይን ዙሪያ የሚገኙ የደም ስሮች ጤናማ እንዲሆኑ በማድረግ የአይን ድካምንና የመደብዘዝ ስሜትን ይቀንሳል። ሰሊጥን በጥሬው ከምንመገበው ይልቅ በትንሹ በመቁላት ብንጠቀመው በውስጡ ያሉት ንጥረ ነገሮች ሰውነታችን በቀላሉ እንዲመጣቸው ይረዳል። የተቆላውን ሰሊጥም በየቀኑ በምናዘጋጀው ሰላጣ ላይ፣ አትክልት ላይ ወይንም በቁርስ ምግባችን ላይ ነስንሰን መመገብ እንችላለን። በቀን ከ1 እስከ 2 የሾርባ ማንኪያ የተቆላ ሰሊጥን መመገብ ለአይናችን ጤንነት ከፍተኛ አስተዋጽኦ ያደርጋል። ስድስተኛ የጥቁር አዝሙድ ዘር። ስድስተኛውና ለበርካታ የጤና እክሎች መፍትሄነቱ የሚታወቀው እጅግ ኃያሉ ዘር የጥቁር አዝሙድ ዘር ነው። በየቀኑ በስልክ በኮምፒውተር ወይንም በጽኑ ብርሃን ምክንያት አይናችን ሲወጠር በአይናችን ዙሪያ ያሉ ትንንሽ የደም ስሮችና ህዋሳት እብጠትና ከፍተኛ ውጥረት ይፈጠርባቸዋል። ይህም የአይን መቅላት፣ የድካም ስሜትና የእይታ መደብዘዝን ያስከትላል። የጥቁር አዝሙድ ዘር በውስጡ ታይሞኪኖን የተባለ እጅግ ከፍተኛ የሆነ ጸረ እብጠትና ኃይለኛም አንቲኦክሲደንት የሆነ ንጥረ ነገር ይዟል። ይህ ንጥረ ነገር በአይን ዙሪያ የሚገኙ የደም ስሮች እንዲያርፉና የደም ዝውውር በጥሩ ሁኔታ እንዲፋጠን ያደርጋል። የደም ዝውውር ሲፋጠን ደግሞ ለአይን ህዋሳት አስፈላጊው ኦክስጅንና ምግብ በቀላሉ ስለሚደርስ የስክሪን እይታ የሚያመጣውን የአይን ህመም፣ ድካምና የብርሃን መበታተን በከፍተኛ ሁኔታ ይከላከላል። ታዲያ የጥቁር አዝሙድ ዘር በጣም ኃይለኛ በመሆኑ በትንሽ መጠን መጠቀም በቂ ነው። ጥቁር አዝሙዱን በትንሽ አድቅቀን ከማር ጋር በመቀላቀል በየቀኑ ጠዋት ግማሽ የሻይ ማንኪያ መውሰድ ይቻላል። ሌላው ደግሞ በምንጠጣው የሞቀ ውሃ፣ ሻይ ወይንም ወተት ውስጥ ጥቂት የሆነ የጥቁር አዝሙድ ፍሬዎችን ወይንም የተፈጨውን ዱቄት በስሱ ጨምሮ መጠጣት ይቻላል። በቀን ከግማሽ ሻይ ማንኪያ በላይ አለመጠቀም ይመከራል። ምክንያቱም ጥቂት መጠኑ በቂና ከፍተኛ አቅም ያለው መሆኑ ነው። ሰባተኛ የሰናፍጭ ዘር። ሰባተኛውና አብዛኛው ሰው ለአይነት ያለው ጥቅም የማያውቀው አስደናቂ ዘር የሰናፍጭ ዘር ነው። በስልክ በኮምፒውተር ወይንም በቲቪ ስክሪን ውስጥ የሚወጣው ሰማያዊ ብርሃን ወደ አይናችን ጥልቀት በመግባት የአይን ማኮላ የሚባለውን የማየት ማዕከል ይጎዳዋል። የሰናፍጭ ዘር በውስጡ ሊዩቲንና ዚያዛንቲን የተባሉ ሁለት እጅግ ወሳኝ የሆኑ ካሮቲኖይድ ንጥረ ነገሮችን በከፍተኛ መጠን ይዟል። እነዚህ ሁለት ንጥረ ነገሮች በአይናችን ውስጥ ልክ እንደ ተፈጥሯዊ የፀሐይ መነጽር ሆነው ያገለግላሉ። ጎጂ የሆነውን ሰማያዊ ብርሃን ጨረር በመምጠጥ እናም ደግሞ በማጣራት ጨረሩ በቀጥታ ወደ አይናችን ስስ ሕዋሳት ደርሶ ጉዳት እንዳያደርስ ይከላከላሉ። ከዚህ በተጨማሪም በውስጡ ባለው ከፍተኛ የቫይታሚን ኤ እና ሲ ይዘት አማካኝነት የአይን እይታችን ሁልጊዜ ጥራት ያለው የጠራና የመስራት አቅሙም የጎለበተ እንዲሆን ይረዳል። እድሜ ሲጨምርም የሚመጣውን የእይታ መደብዘዝንም ያዘገያል። የሰናፍጭ ዘሩን በምግብ አሰራር ወቅት በትንሹ በዘይት አቁላልቶ ወይም ደግሞ ለውሶ በወጥ በስጋ ወይንም በአትክልት ጥብስ ላይ በመጨመር መመገብ ይቻላል። ሌላው የተፈጨውን የሰናፍጭ ዱቄት በሰላጣ ወይንም በቅመሞች ውስጥም በመቀላቀል መጠቀም ይቻላል። በየቀኑ ከግማሽ እስከ 1 ሻይ ማንኪያ የሰናፍጭ ዘርን ወይንም ዱቄት በምግብ ውስጥ አደባልቆ መመገብ ለአይን እይታችን መጠበቂያ በቂ ነው። ስለዚህ እንግዲህ ተመልካቾቼ በዛሬው ቪዲዮአችን እንዳየነው የአይናችንን ብርሃን ለመጠበቅና እይታችን እንዳይደበዝዝ ለማድረግ ውድ የሆኑ መድኃኒቶችን መፈለግ አይጠበቅብንም። የሱፍ ዘር፣ የተልባ ዘር፣ የዱባ ዘር፣ የቺያ ዘር፣ የሰሊጥ ዘር፣ የጥቁር አዝሙድ ዘርና የሰናፍጭ ዘርን በመሳሰሉ ተፈጥሯዊ ስጦታዎች በመጠቀም የአይናችንን ጤንነት በከፍተኛ ሁኔታ ማጠንከር እንችላለን። እነዚህ ዘሮች በዕለታዊ አመጋገባችን፣ በሰላጣችን፣ በስሙዚያችን ወይንም በምግባችን ውስጥ በጥቂቱ ማካተት ብቻ በቂ ነው። እዚህ ጋር ግን አንድ በጣም አስፈላጊ ነገር ማስታወስ ያስፈልጋል። እነዚህ ተፈጥሯዊ ዘሮች የአይናችንን አጠቃላይ ጤንነት ለማጠናከር እና እይታችንን ለመጠበቅ የሚረዱ አጋዥ ምግቦች እንጂ የባለሙያ መነጽርን ወይንም በሐኪም የታዘዙ የሕክምና መድኃኒቶችን በድንገት ለመተካት የተዘጋጁ አይደሉም። እንደ መድኃኒት ማሰብም መጠቀምም የለባችሁም። ከባድ የአይን ህመም ወይንም የቆየ የእይታ መቀነስ ካጋጠማችሁ ሁልጊዜም የአይን ሕክምና ባለሙያን ማማከራችሁን እንዳትረሱ። ታዲያ እናንተ ከእነዚህ 7 ዘሮች ውስጥ በየቀኑ በአመጋገባችሁ ውስጥ የምትጠቀሙት የቱን ነው? ወይም ደግሞ አዲስ የሆነባችሁስ የትኛው ነው? አስተያየታችሁን ከታች ባለው ኮሜንት መስጫ ስር አስቀምጡልኝ። ለዛሬ የነበረን ጠቃሚ ቪዲዮ ይህን ይመስል ነበር። ጠቃሚና አስተማሪ እንደሆነ ግምቴ ነው።
ሌሎች ጋም ተደራሽ እንዲሆን ሼር አድርጉላቸው። ለዛሬ በዚህ ቃን። በቀጣይ ደግሞ ጠቃሚ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።